ምን እያላችሁ ነው? ሰማይ አልቀመጥም። አታጥፎ ሻንጣ እንዴት አለችም ስለው በቂ አጠገብ መልስ ራሱ እየሰጠኝ አይደለም። አመናጭቁን ከቤት የሚያስወጣኝ በቃ እኔ ጓደኝ እስካሁን አንቺ ራሱ ዘግይተሻል። ይሄን ሁሉ ነገር እያወቅሽ ወደ ህግ አለማመልከትሽ በጣም ነው የዘገየሽው። በጣም ቁጣ ምን አመጣው? በስነ ስርዓቱ አናግረኝ። የምትናገር ከሆነ ተስናኩጀን በስንትናኩጀን ባለፈው መጥቼ ነበር አስታውሰሽኛል። ሰለሞን እዚህ የለም። ባለፈው መጥቼ ነበር ታስታውሽኛል። ምን አገባኝ ታዲያ? ብትመጪ ባትመጪ ሲጀመር ቤቴ እንደዚህ የምደበድበው አንቺ ማነሽ? በደንብ ትነግሪኛለሽ። ሰማሽ? እሷ ማናት? ስለሱ በደንብ ትነግሪኛለሽ። እሷ ማናት? ልጅቷ ማናት? ስለሱ በደንብ ትነግሪኛለሽ። ማናት ልጅቷ? ሰዎች አብዳችኋል እንዴ? በደንብ ነው የምታውቂው። እዚህ ቤት ስለነበረችው ሴት ቻንዲ ለነግርህ እኮ እሺ። እና ያደረካት የት ነው ያደረካት? በቃ ምን አገባሽ አንቺ? ምን ማለት ነው? ምን አገባሽ? ጓደኛዬ እኮ ናት፣ እህቴ እኮ ናት። እንዴት በዚህ ባጭር ጊዜ ውስጥ ልታወጣችሁ ቻልክ? እሱን አንቺን አይመለከትም። በቃ እንዴት ነው የማያገባኝ? እንደመለከት ትፈልጊያለሽ እንዴ? መች ታመመ ሲጀመር? በቃ ስለዚህ በቃ እኔ ደግሞ ከሷ ጋር መኖር ስለምፈልግ በቃ በትራስ አፍኜ ገደልኳት። ለምን አልፈታሃት? እሷ በፈታተም ተመልሳ ነው የምትመጣው። ከዚህ በፊት አብሬያት ኖሬ ስለማቅ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። እንግዲህ ዛሬም እንደተለመደው በአንድ አዲስ ርዕሰ ጉዳይ ተከስቻለሁ ማለት ነው። እንደምታዩት አጠገቤ ያለችው እህታችን ለጥቆማ ነው የመጣችው። ጥቆማ ለመስጠት ነው የመጣችው ማለት ነው። በዋነኝነት ምን እንደምትል ምን እንደገጠማት ከእህታችን ከሷው አንደበት ምን ሰማ ነው የሚሆነው። ግን እንደ መግቢያ ያክል እናንተ ለማሳወቅ ጓደኛዬ በጣም መወዳት በጣም ማከብራት እንደ እህት እንደ ጓደኛ እንደ ብዙ ነገር የሆነች ጓደኛዬ ነበረች። ከባለቤቷ ጋር ነበር የምትኖረው። በቅርቡ ነፍሰ ጡር እንደነበረች እና እንደተገላገለች አሁን ግን ከዛ ቤት እንደሌለች ነው እህታችን የነገረችን ማለት ነው። የት ሄዳ ነው የጠፋችው እህት ምን ሆና ነው የጠፋችው ብዬ ባሏንም በምጠይቀው ሰዓት ጥሩ ምላሽ እየሰጠኝ አይደለም። አንዴ ውጭ ሀገር ናት፣ አንዴ ቤተሰብ ጋር ናት እያለ ሰበቦችን እየደረደረብኝ ስለነበረ እኔ ደግሞ አልተዋጠልኝም። ስለዚህ የእናንተ ሚዲያ ስለምከታተል በእናንተ በኩል እንድታጣሩልኝ ብላ ነው እህታችን ጥቆማውን ያደረሰችን ጥቆማውን የሰጠችን ማለት ነው። ስለዛ ዋናውንና ትክክለኛውን ነገር ከእህታችን አንደበት ነው የምንሰማው እንደተለመደው። እናንተ ግን ይሄንን ቪዲዮ ላይክ፣ ኮሜንት፣ ሸር በማድረግ ለብዙ ሰው አዳርሱ። በተጨማሪም ደግሞ የኛ ሚዲያ ቤተሰብ ያልሆናችሁ ሳብስክራይብ የምትለዋን በመጫን የኛ ሚዲያ ቤተሰብ እንድትሆኑ እንጋብዛችኋለን። ተጨማሪ እኛም ማግኘት እኛም ማናገር የምትፈልጉ ሰዎች በቴሌግራም ሊንክ እየገባችሁ በቀጥታ ከኛ ጋር መነጋገር መወያየት እንችላለን ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን እንድትቆዩ እንጋብዛችኋለን። አብራችሁን ቆዩ። ሰላም የኔት እንዴት ነሽ? እስኪ ከስምሽ እንነሳና ምን እንደደረሰብሽ ምን እንዳጋጠመሽ ድምጽሽን ጨመር አድርገሽ ለአድማጭ ተመልካች። ስሜ ህይወት ይባላል። የደረሰብኝ እንደተናገርከው ጓደኛዬ ናት። ጓደኛ ብቻ አይደለችም፣ እንደ ቤተሰብ ነበረ። በቃ ቅርበታችን ከጓደኛም አልፎ ልክ እንደ ቤተሰብ ነበር ቅርበታችን። ግን ወልዳ ነበረ። ያው ባለቤቷ ነው አብራት የሚኖረው። ቤተሰቦቿ በቅርብ የሉ። እንደ ቤተሰብም እንደ ጓደኛም እኔ ነበርኩ እየተመላለስኩ ማረሳት። ከዛ 2 ሳምንት አካባቢ ካረስኳት በኋላ በሶስተኛው ሳምንት ስመጣ እቤት የለችም ነው ያለኝ። ማለት የት ሄዳ ነው ምናምን ነገር ስለው ቤት የለችም፣ አንድ ቤተሰቦቿ ጋር ልኪያት ይለኛል። በቀጣይ ቀን ሲሄድ ደግሞ ውጭ ሀገር ልጁ ታሞ ውጭ ሀገር ልኪያለሁ ይለኛል። እቤት ሲሄድ ምንም አይነት በቂ ምላሽም ራሱ አይሰጠኝም። በቃ አታልቅሽ። ማልቀስ አይደለም አሁን የሚያስፈልገው፣ ላይክ ማስረዳት ነው ያለብሽ ነገሮቹን። እቤት ስትሄጂ ምን እንደሚልሽ ንገሪኝ እያንድ ባንድ። ለኛ ለስራችን የሚጠቅመው ያንቺ ማልቀስ አይደለም፣ ያንቺ እንደዚህ መሆን ሳይሆን
ትክክለኛው ያሉትን ነገሮች እዛ ጋር እየተደረጉ ያሉት ነገሮች ናቸው ለስራችን የሚጠቅሙ ነገሮች። ማልቀሱ ምንም የሚጠቅም አይደለም። ስለዚህ እስቲ ቀጥይ። ያው እንደነገርኩ ነው። አቤትም እንመለል በፊት እሷም እያለች ሳትወልድም በፊት ቅርበታችን እንደዛው ነው። ከሱ ጋር ኖርማል ነበሩ ማለት ይሄ ነው ብዬ ነገር ተፈጠረ ብዬ እንዳላስብም ይሄን ያክል ግጭት እንደነበራቸው አላውቅም ነበር። ምንም አይነት ግጭትም አልነበራቸውም። ግራ ገባኝ። ቤተሰቦቿ ጋር እንቀራረባለን። ደውዬ ላኳት እዛ ልካቸዋለሁ በቃ ምንም ሲለኝ ደውዬ እዛም ጠየቅኩ። ስጠይቅ የሉም እኔ ተባልኩት እዚህ አልመጡም ማንም ያደረሳችሁ ሰው የለም ትባል። መጥቼ እሱን የጠየኩት መጥቼ ስጠይቀው እንደዛ ብሎኝ ነበረ። መጥቼ ደግሞ ጠይቄያለሁ። እዛም ደውዬ ስጠይቃቸው አልመጣችም ብለውኛል ስል ተነሳና ደግሞ ልጁን አሞት ልክ ያለው ነው ያለኝ። እንግዲህ ወደ ውጭ ሀገር ላኩኝ ነው ያለው። እኔ የመጣው ማረሳት እኔ ነኝ። ልጁ ቢታመም አውቅ ነበር አይደል? እዛ ጋር እንዴት ማለት ልጁ ቢታመም አውቃለሁ። እንደገና ደግሞ ልጁ ታሞ በስንት ያክል ጊዜ ላካቸው። በጣም መጠራጠር ነገር ሆነብኝ። በዛ ላይ እቤት ሲሄድ እሷ አሟት ራሱ ካላከ እቤት አዲስ ሴት ምን ታደርጋለች? ፍቅረኛ ይዞ አመናጭቆ ነው ላኩኝ። እኔ ጓደኛዬ ብዬ ነው የሄድኩት። ፍቅረኛ ይዞ እንዴት ማለት አንቺ ፍቅረኛው እንደሆነች በምን አወቅሽ? ያው ካላቸው ማንም ሴት እኔ ቤት መጣ ይቻላል። ይቅርብ የሚባለው ምን ነኝ ቤት ውስጥ ያለሁት ከንጪ ሌላ ማንም የሚቀርብ ሰው የለም። እኔ አለቃት ምን ማለቃት ሴት ናት ቤት ያለችው። ስለዚህ አሁን ይሄ እንደዚህ ብለሽ መደምደም አትችይም። እቺ ሴት ፍቅረኛው ላትሆን ትችላለች። ምክንያቱም አንቺ አየሻት እንጂ ገና ፍቅረኛ ይሆን አይሆን የምታውቂው ነገር የለም። ወይስ የምታውቂው የነገሩሽ ፍቅረኛዬ ናት ወይ ሚስቴ ናት ብሎሻል እሱ ካንደበቱ አላለሽም። ስለዚህ እንደዚህ ብሎ መደምደም አይቻልም። በዋነኝነት የምናጣራው ነገር እንዳለ ሆኖ ማለት ነው። እስኪ ንገሪኝ ከሄድሽም በኋላ እቺ ሴት እዛ ቤት ውስጥ አለች ብለሽኛልና በምን አይነት ምን ስለምታናግርሽ? ቤት እሄዳለሁ። ሲሄድም በስነ ስርዓት መናገረኝ ሰው የለም። እንትን ያመናጭቁኝና እሷንም ሳናግራት በስርዓት አታናግረኝ፣ ታመናጭቀኛለች። እሱም አብረው አመናጭቀው ነው የሚያስወጡኝ። ማንም በቂ የሆነ ምላሽ እየሰጠኝ አይደለም። የት እንዲሄዱ የት እንዳሉ በበቂ ሁኔታ የሚያስረዳኝም ሰው የለም። ስለዚህ ህፃኑ የተወለደው ህፃን የሚታመም አይታመምም አንቺ ማለት አልታመመም ብለሽኛል። አዎ እኔ ማረሳት እኔ እዛ ጋር እያረስኳት ማለት ከሱ በላይ ቤት የምቀርበው እኔ እሷ ጋር ያለው ተጠገባ ማረሳት ምን ልጁ ቢታመም አውቅ ነበር አይደለም። ሲቀጥል ደግሞ ምን ነገር ቢፈጠር ደውላ ማክራኝ ይሄን ነገር ተፈጥሯል ምን ላድርግ ትለኛለች እንጂ ምን እንደዚህ ነገር አድርጋታ ሁሉም ነገሯ የሷ ጓዳ የኔ ጓዳ ሆኖ ነው ይኖር ነው። ልክ እንደ ቤተሰብ ነን፣ ከቤተሰብም በላይ ነን። ምንም ነገር ለኔ ሳታማክረኝ ተፈጥሮ ሳትነግረኝ ምንም ነገር አታደርግ። እንደነገርሽኝ ይሄ እቺ ልጅ ከጠፋች በኋላ 1 ወር ሆኗል ብለሽኛል እስከ ልጇ ማለት ነው። እና ይሄን ሁሉ 1 ወር ሙሉ ጊዜ ስትቀመጪ ወደ ህግ ለምን ትሄድሽ አላመለከትሽም? ምንድነው ችግሩ? 1 ወር በሙላ አንቺ ቤት ስትቀመጪ ሄደሽ ማመልከት ትችያለሽ አይደለ? ከዛሬ ነገ ይመጣሉ ብዬ እየጠበቅኩኝ ነበረ። ማለት እዛ ጋር አብረን ብዙ ጊዜ ይኖረናል። መጥፎ ነገር ያረጋታልን ብዬ እንዴት አስባለሁ? ሚስቱ ናት፣ እዛ ጋር ልጅ ነው ያለው። እንደዚህ አይነት ነገር አያደርግም መቼም። ሰው ከሆነ እንደዚህ አይነት ነገር እንዴት ያደርጋል? ምናልባት አለመግባባት ተፈጥሮ ተለያይተው ኦር ሌላ ቤት ተከራይቶ አስቀምጧትም ሊሆን ይችላል። እውነት ነው። ግን እዚህ ጋር ችግሩ ምንድነው? እውነቱን አልነገረሽም ነው። አዎ እንደገና እንደዛም ቢያደርግ ትደውላለች። በምታገኙ ሰው ደውላ እንዲህ ተፈጥሯል ብለ ትነግረኛለች። ምንም ነገር አትደብቀኝ። የሆነ ነገር ሲፈጠርም ከቤተሰቦቿ እዛም እነሱም ሩቅ በመሆናቸውም እኔ ጋር ነው የምትደውለው የምታማክረኝ። ይሄ ተፈጥሯል ምን ላድርግ የምትለው ምን ነው። እና እዚህ ጋር እኔን ሳታማክር ሌላ ቦታ ቢያስቀምጣት በሰው ደውላ እዚህ ቦታ ነኝ እንደዚህ ነኝ እንዳትጨነቂም ትለኛለች። ደግሞ እኔ እንደዛ ነገር ቢፈጠር ቀድማም ታማክረኝ ነበር። ሲቀጥል ሚስቱን ሌላ ቦታ አስቀምጦ እሱ ለምን እዚህ ይኖራል? አሁን ቤት ውስጥ ደግሞ ሴት እያየሽ ነው። አዎ እሷ የለችም፣ እኔ አላውቃትም። እንግዲህ እንደ ቤተሰብ ነን ብያለሁ። እንደ ቤተሰብ ከሆነ ደግሞ ቤት ውስጥ
ያለው የሚፈጠረው ነገር በደንብ አድርጌ ነው ማውቀው። ማን እንደሚመጣ ማን እንደማይመጣ የቅርብ ወዳጆቻቸውንም አውቃለሁ። ግን እቺ ሴት አላውቃትም እስከዛሬ። ኦኬ አይተሻትም አታውቂም? አላውቅም። የእሱን እህትና ወንድሞች ታውቂያለሽ? አዎ ማለት የተወሰነም ቢሆን ልክ እንደ ሰው ቤተሰብ ባይሆን እንታወቃለን። ብዙ ጊዜ አብረን ኖረናል። ቤተሰቦቹን በደንብ ነው ማውቀው። ኦኬ ቤተሰቦችን ካወቅሽ ታዲያ ለምን ቤተሰቦቹ ሄድሽ ሳልጠይቅሽም? ምክንያቱም ይሄ ሰው ቤተሰቦች የቅርብ ቤተሰቦች ካሉት ወር የምታውቂያቸው ከሆነ ልጅቱ የት እንደሄደች ለምን ሄደች ቤተሰቦችን አትጠይቂም? ወይስ የሚሰጡሽ ምላሽ ሌላ እንደሱ ኔጌቲቭ የሆነ ምላሽ ነው የሚሰጡሽ? እሱን ጠይቂው ነው የሚሉሽ? አዎ እሱን ጠይቀዋለሁ። ቅድም እንደነገርኩ ነው። ልክ ቤተሰቦቹን ሄጂም ለመጠየቅ ስሞክር ማንም ጤነኛ የሆነ መልስ እየሰጠኝ አይደለም። ጤነኛ የሆነ መልስ እንኳን ቢሰጡ ወይ ትክክለኛ አድራሻውን ቢሰጡ ይኖሩ እኔም ተረጋግቼ ይቀመጥ ነበር። ግን ማንም ሰው በስርዓት እያናገረኝም አይደለም። በቃ እኔን ሲያዩ ይደነብራሉ። እንዴት ነው እኔ ማናገር አይፈልጉም። እንደ ጠላታቸው አይነት አስተያየት እያዩኝ ነው። አይቀርቡም፣ አይፈልጉም ከኔ ጋር ጭራሽ ማውራት። እንደማያውቁኝ እንደ ጠላታቸው ነው የሚሆኑት። ግፍ፣ ዛቻ ምናምን ማስፈራሪያ እየደረሰች ነው? አው በጣም የሚያስፈራሩኝ። አርፈሽ ማትቀመጪ ከሆነ ምናምን ይላሉ። ግን እኔ ጓደኛዬ ያው ለጊዜ አብረን ኖረን እንዴት ነው ዝም የምለው? ቴክስቶች አሉሽ ወይ በደብዳቤ ነው ወይስ በአካል ነው? እስቲ ንገሪኝ ስለሱ። ሄጂ ለመጠየቅም ስሞክር እዛ ልጠይቃቸውም ሲሄድ ዛቻና ማስፈራሪያ ነው የሚደርስብኝ። ከዛ በኋላ ደግሞ ወደ ህግ ነው የማመለክተው ብዬ ሄጂ ስናገር በጣም ብዙ ማስፈራሪያ ቴክስት ይገባልኛል። በቃ ይመጣል፣ ያስቸግሩኛል። እንደዚህ ብታረጊ እንደዚህ እናረግሻለን ይሉኛል። ቴክስቶች አሉሽ አሁን እጅሽ ላይ? አዎ አሉ። ታሳይኛለሽ? አንደኛው ነገር እሱ ነው። ሁለተኛው ነገር እስቲ ደግሞ ወደ እነሱ ልመለስና ቤት ውስጥ ጭቅጭቅ፣ አለመግባባት፣ ጸብ እንደዚህ አይነት ነገር ነበር በሁለቱ ባለትዳሮች መካከል? እኔ እስካለሁበት ጊዜ ድረስ እንደዚህ አይነት ነገር አልነበረም። ማለት ቢኖርም እኔም እዛ ቢኖር ራሱ ለማስታረቅ ለማግባባት እሞክራለሁ። እንደዚህ አይነት ነገር ተፈጥሮ ቢሆንም የሆነ ማለት ወደ ራሴም ተመልሼ እንደዚህ አድርጓታል ብዬም ላስብ እችላለሁ። ግን ደግሞ አደርጋትም። ሚስቱ ናት፣ ባለቤቱ ናት ማለት። አሁን ቆይ እዚህ ጋር ቤተሰቦቹ የሱ ቤተሰቦች እዚህ ናቸው፣ የሷ ደግሞ ክፍለ ሀገር ናቸው ነው መሰለኝ ያልሽኝና እስኪ በሰማንያ ተጋብተው ነው ወይስ በጮኝነት ነው አብረው የሚኖሩት ወይስ ከጓደኝነት ነው? እስኪ ስለሱም ንገሪኝ። ቤተሰቡ ሁሉም ቤተሰብ ያውቃል? የሷን ቤተሰቦች እንዳገባች ያውቃሉ? አዎ ሁሉም ያውቃሉ። ኦኬ በሰማንያ በስርዓት ተፈራርመው ነው የተጋቡት? አዎ ኦኬ በስርዓት ነው የተጋቡት። ሁሉም ቤተሰብ ያውቃል። የሷን ቤተሰብ እሱን ያውቃል፣ የሱን ቤተሰብ እሷን ያውቃቸዋል ማለት ስለዚህ አንቺን በተጋቡ ሰዓት እዛ ቦታ ላይ ነበርሽ፣ ቤተሰቦቹን በሙሉ ታውቂያለሽ በቀኝም በግራ ማለት ነው? አዎ ሁሉንም አውቃለሁ። እዚህ የሉም እንጂ እሷን ቤተሰቦች ግን በስልክ ደውዬም እንዴት ናችሁ እንላለን። እሷም እዚህ ያለች እናወራለን። አሁን ግን ምን እንደሷት በዋነኝነት እኛ የምንችለውን ነገር ሁሉ እናደርጋለን። እስኪ ሌላም ተጨማሪ እንደ ማስረጃ ለኛ ስራ ሊያገለግላችሁ ይችላል የምትይው ነገር ካለ እስቲ ንገሪኝ። እስቲ ለየት ያለ ነገር እንደው በቃ ውስጥሽ ሰላም ያልሰጠው ነገር ወይም እሷ እንደዚህ ሳትነግረኝ ትሄድ አትችልም ብለሽ ያልተዋጠልሽም ነገር ካለ እሱን ንገሪኝ። እንደ ማስረጃ ያዩዋቸው ነገር ቤት ውስጥ ምንም አይነት ልብስ ይዛ አልሄደችም። ኢቭን የልጁን አጎበሩን ይሄ የሚሸፈንበትን እንኳን ምንም ነገር አልተነካካም። ገጠር ብትሄድ ያስፈልጋታል፣ የሆነ ቦታ ብትሄድ እሱን እንኳን ይዛ መሄድ ነበረባት። የልጁም ልብስ ምንም የእሷም ልብስ እንኳን ምንም ነገር ይዛ አልሄደችም። ቤት ውስጥ አራስ ናት፣ ምን ለብሰው ጋቢ ያስፈልጋታል። ከጋቢ አንጻር እንኳን ቤት ውስጥ ነው ያለው። ምንም ነገር ይዛ ሄደችው ነገር የለም። ይሄ ነገር በጣም ነበር ያጠራጠረኝ እና እሱንም ስጠይቀው እንዴት ይሄን ቀይዛ አልሄደችም፣ እንዴት ነው ብቻዋን ሄደችው፣ ይሄን አለበሰችም፣ ይሄን እንዴት አለችም፣ ሻንጣ እንዴት አለችም ስለው በቂ አጠገብ መልስ ራሱ እየሰጠኝ አይደለም። አመናጭቆኝ ከቤት የሚያስወጣኝ በቃ እኔ ጓደኝ እስካሁን አንቺ ራሱ ዘግይተሻል። ይሄን ሁሉ ነገር እያወቅሽ ወደ ህግ አለማመልከትሽ በጣም ነው የዘገየሽው። በጣም እሱን ነው ልልሽ የምችለው። ምክንያቱም
ጊዜ በሄደ ቁጥር አንዳንድ ነገሮች ይደፋፈናሉ ታውቂያለሽ። ይሄ ሰው ሌላ ምክንያት ሊፈጥር ይችላል፣ ብዙ ነገር እንትን ሊል ይችላል፣ ድብስብስ ብሎ ሊቀር ይችላል። እኔ ራሱ እንደምታየኝ አሞኛል፣ ግን የስራው ባህሪ ስለሆነ ነው እዚህ የመጣሁት። ወይም ደግሞ የነገርሽኝ ነገር በራስ ቤት አንድ ሴት ጠፋች ስትይኝ ስላላስቻለኝ ነው የመጣሁት እንጂ ሌላ ስራ ቢሆን አልወጣም አልሰራም ነበር። በዋነኝነት አሁን የምታደርጊልኛለች መሰለሽ እንደው ጊዜው ቤት በሚኖርበት ሰዓት ወይ ቤት በሚኖርበት ልጁ ቤት በሚኖርበት ሰዓት ትሄጃለሽ፣ ድብቅ ካሜራ ሰጥሻለሁ፣ ትቀርጭልኛለሽ ሁሉንም ነገር እንደው ጊዜው ሚልሽን የሚያመናጭቅሽን በሙላ በቃ የሚያመናጭቅሽ ከሆነ ሌላ ይሄ ነገሮች ትክክለኛ ያልሆኑ ነገሮች ካሉ እነሱን ሁሉ ትይዥልኛለሽ ማለት ነው በቪዲዮ ገብቶሻል አይደለ? ስለዚህ የድምጽም እሱንም ማስረጃ ትይዥልኛለሽ። እንደምታየው ነው የህግ አካሎች አብሮኝ የሚሰሩ ክሮዎች አሉ። ከነሱ ጋር ሆነን እንግዲህ ነገሩን ለማወጣጣት ነገሩን ለማጋለጥ እቺ ሴት የት እንደደረሰች ምን እንደሆነች እንግዲህ ሁላችንም አብረን የምናየው ነው የሚሆነው። አንቺ ግን ለሰጠሽኝ ጥቆማ እጅግ ከልቤ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። ጓደኛዬ ደረሰችበት ማወቅ ፈልጋለሁ። በጣም ጥሩ። ይሄ አሁን አንዳንድ ሰው ቢሆን ችላ ይላል። ጓደኛ ምናምን ሲባል ከመጣች ከሄደች ይሄ ደግሞ ልባዊ ጓደኝነት እንደሆነ እያሳየሽኝ ነው፣ እየነገርሽኝ ነው። ይሄን እያለቀስሽ ነው ነገሮችን የምታስረጅኝና ምንችለውን ሁሉ ነገር እናደርጋለን። ውድ ተመልካቾቼ ያው እህታችን ያለችንን ነገር ሰምተናል። በዋነኝነት ምን እንደሆነ ምን እንደተፈጠረ ደግሞ እንደተለመደው በካሜራ ሁሉንም ነገር የምናረጋግጥ ይሆናል ማለት ነው። እናንተ ታዲያ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንተድርስ ሰለሞን ኖራል ቤት ባለፈው መጥቼ ነበር አስታውሽ? ሰለሞን ፈልጌው ነው እኮ የለም ስራ የለሽም እባክሽ አንዴ ፈልጌው ነው እኮ አትምጪ ተባልሽ አይደል እንዴ? አንድ ማናገረው ጉዳይ ነበረ እባክሽ አንዴ ጥሪልኝ። ሰለሞን እዚህ የለም። ባለፈው መጥቼ ነበር አስታውሰሽኛል? ሰለሞን እዚህ የለም። ባለፈው መጥቼ ነበር አታስታውሽኝ? ምን አገባኝ ታዲያ ብትመጪ ሲጀምር ቤቴ እንደዚህ መደበድበው አንቺ ማነሽ? እባክሽ ተረጂኝ። ምን አገባኝ ታዲያ የጓደኛዬ ቤት እኮ ነው እኮ ታዲያ ምን አገባኝ? ይሄ እኔ ቤት ነው። እባክሽ እናት ቤት ተሳስተሻል። እዚህ ደግሞ አልተሳሳትኩም እርግጠኛ ነኝ የሚባል ሰው የለም እዚህ ቤት ውስጥ። የጓደኛዬ ቤት ነበር እኮ። ሂጂና የጓደኛሽን ቤት እዛ ፈልጊ። እዚህ ነበር እባክሽ። ነበር ነው እናቴ ሂጂ። አልተሳሳትኩም ቤት እርግጠኛ ነኝ። እናት እባክሽ አይደለም ፈልጌው ነው። የለም አልኩሽ እኮ እባክሽ አንዴ ላናገር ፈልጌው ነው። ማንንም ተናገሪኝ። ሰለሞን አንዴ ፈልጌው ነው እባክሽ። ሂጂ በቃ ሂጂ። እዚህ እባክሽ አንዴ አቤት ሰለሞን የሚባል ሰው እዚህ የለም። ሰለሞን አንቺ ሂጂ ከዚህ ምንም የለም። ምን አለ? ምንም የለም። ሰለሞን አንዴ ፈልጌ ነበረ። አንዴ ላናግርህ ጓደኛዬ ስለ ጓደኛዬ ላናግርህ ነበር። አንዴ እባክህ አንዴ ላናግርህ። አንቺ ስንት ጊዜ ነው የምነግርሽ? አይደለም እኮ አንዴ ላናግርህ። እንዴ በቃ ሂጂ ነገርኩሽ እኮ። እሺ አንዴ ላናግርህ እኮ። እሺ እና ያደረካት የት ነው ያደረካት? በቃ ምን አገባሽ አንቺ? ምን ማለት ነው ምን አገባሽ? ጓደኛዬ እኮ ናት፣ እህቴ እኮ ናት። እንዴት በዚህ ባጭር ጊዜ ውስጥ ልታወጣችሁ ቻልክ? እሱን አንቺን አይመለከትም። በቃ እንዴት ነው የማያገባኝ? እንደመለከት ትፈልጊያለሽ እንዴ? መሽታመመ ሲጀመር ሂጂ በቃ። ስለምን እንደመቀባጠሩ ስራ የለሽም? ስለ ስራ አይደለም እያወራን ያለ አይደል? ስለ እህቴ ነው። ምንድን ነው ነግረኝ። በቃ ከሀገር ወጥተዋል። እንዴት ነው ለኔ ሳትነግረኝ? እንዴት ለኔ ሳትነግረኝ እንዴት ነው የማያገባኝ? እህቴ እኮ ናት። እሱን አንቺን አይመለከትም። ትሰሚያለሽ? እንዳትመጪ ከዚህ በኋላ። ለምንድን ነው የማልመጣው? ጓደኛዬን እፈልጋለሁ። እንዳትመጣም
ለግርማ መለከቶች ታዩኛላችሁ እናገርላችኋል አንቺ ይገልሻለሁ እሺ ከዚህ በኋላ እንዳትመጪ እዚህ ቤት ሂጂ በቃ እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው ማለት ነው ልጅቱን አመናጭቀው አገፋትረው ነው ያባረሯት ማለት ነው እኔም ሆን ብዬ ነው ዝም ያልኩት ያው ምክንያቱም ማስረጃዎችን ብቻዋን ሄዳ ማምጣት ስለነበረባት ማለት ነው በዋነኝነት ግን ላደረጉት ነገር ሁሉ ይቀጣሉ እውነት ለመናገር ልጅቱን ለራሱ በዚህ አግባብ እሷ ትክክለኛ ጥያቄ ነው የጠየቀችው ጓደኛዬ የት ሄደች ነው ያለችው ትክክለኛ ጥያቄ ነው የጠየቀችው እንደዚህ ላመናጨቁት ለራሱ ዋጋቸውን ሰጣቸዋለሁ በዋነኝነት ማለት ነው ምክንያቱም እንደዚህ ሰው ልጅ አይገፈተርም ወይ ደግሞ ትክክለኛ ጥያቄ ሲጠየቅ ትክክለኛ ምላሽ ነው መመለስ ያለባቸው ግን እስካሁን አላዩኝም እንግዲህ ገብተን ደግሞ እዛው ሰፈር ውስጥ ስላለን ሁሉንም ነገር አብረን ከእናንተ ጋር የምናይ ነው የሚሆነው እንዴት ጊዜ የለን አበዚ ቤቶች በቃ አልተባልሽም እንዴ ሰላም ነው እንዴ ማን አንተ እንዴት ነህ ሰላም ነው ሰላም ነኝ ማን ልበል እኔ ልዑል እባላለሁ እንዴት ነህ ልዑል ማን ልበል አንተ እኔ ልዑል እባላለሁ እሺ ምን የተበሳጨት ትመስላለህ ምንድነው እኮ ምን ፈልገህ ነው የመጣው ምን ፈልገህ ነው የመጣው እኔ እንኳን ያው ከሚዲያ ነው የመጣሁት የምን ሚዲያ ነው የምን ሚዲያ ነው ከሚዲያ እኮ ማልኮ ነው የመጣው ማለት ማልኮ እኮ ማልኮ ነው የመጣው እንደዚህ ማን ይልከኛል አረ እኔ ማንንም አላከኝ እኮ ታዲያ እንዴት ትመጣለህ እንደምታየው እዚህ ጋር ካሜራማን አለ አጥፎ ደግሞ ካሜራው ነው ምን ካሜራ ነው ቆይ እኔ እንደምታጋጋ ለምን እንደመጣው መጀመሪያ ህብለ አዳምጠኝ እንጂ አንደኛ አላቀኝ ልክ ነው አታውቀኝ ካሜራ ደቀና ነው የመጣው አዎ ትንሽ ጉንፋን ስላመመኝ ፌስ ማስክ ማድረግ ያለው በዋነኝነት የመጣውበት ምክንያት ምንድነው መሰለህ ቤት ለቤት ባለትዳሮችን እየዞርን እናበረታታለን ምንድነው የምታበረታታው ሽልማት የምን አንተ ምን እስቲ ወረቀት አለ አለኝ በደንብ አለኝ እስቲ በደንብ አለኝ ጋዜጠኛ እሺ እኮ ምንድነው የፈለከው ስለዚህ ያው ብዙ ጊዜ ባለትዳሮች ላይ ነው ስራችንን የምንሰራው በዋነኝነት ሽልማት ነው የምንሸልመው የተለያዩ አይነት ሽልማቶች የቤት ሽልማቶች የመኪና ሽልማቶች መቼስ ታውቃላችሁ ብዙ አይነት ሚዲያዎች እንዳሉ እንደነ ኢቢኤስ ብዙ የተለያዩ ፕሮግራሞች አሉና የኛም ፕሮግራም አዝናኝ ፕሮግራም ነው እኔ እጅግ በጣም ቸኩያለሁ እወጣለሁ ከሷ ጋር መነጋገር ትችላላችሁ እኔ ቸኩያለሁ ልወጣ ነው አይ እንዳልኩህ እኮ በባለትዳሮች ላይ ነው ፕሮግራማችን የሚያጠነጥነው ስለዚህ አንዱ ባለበት ደግሞ አንዱ ስራችንን መስራት አንችልም እኮ አለ ቸኩያለሁ ስለዚህ ሌላ ይሆናል ቸኩለ ይሆናል ግን ደግሞ እንዴት ነው ፕሮግራማችን ባልና ሚስት ባሉበት ነው ወይስ ባለትዳር አይደላችሁ ምን ማለት ነው ባለትዳር ናችሁ ሷቴ ናት እኮ ምናልባት እንደዛ ነው የሚሆነው ባለትዳር ካልሆናችሁ እንኳን መሄድ ይችላል ግን ባለትዳሮች ከሆናችሁ እነዚህ ሽልማቶች ማምለጥ የለባቸውም አይ ቸኩያለሁ እኔ ስለዚህ ሌላ ጊዜ ቸኩለ ይሆናል እህቴ አስረጅ ውስጥ ማለት በቃ እንትን ባላችሁ ገብቶ ነው እንትን ነገር ያው ብዙ እንትን አንልም ጊዜ አንወስድም 20 ደቂቃ ቢበዛ ብሰጠን ነው እንዳልኩ ድል ሸኩልኩ ታውቂው እንዴ አንቺ ደግሞ እኮ በቃ ማለት የመጡበት የራሳቸው ጉዳይ ይኖራቸዋል አስከብሩ እኛስ ስለ ሳናቅ ነው እንደምናስከብራቸው መታወቂያ አሳየው ጋዜጠኝነት ሌላ የተለየ ነገር ይዣል ነው የመጣው የተለየ ነገር ሲሆን እንግባ ይችላል ማለት ይችላል ነው አመሰግናለሁ እሺ ምንድነው ፈልገህ የመጣው ያው እንዳልኩ ነው እኔ ሌላ የተለየ ፍላጎት ኖሮኝ አይደለም እንግዲህ ለማንኛውም ጋዜጠኛ ነኝ ቲቪ ፕሮግራም ላይ ነው ምን ሰራ ብዙ ጊዜ አሁን እኮ ነገርኩኝ ሚዲያ ሰው ሆነም ጉንፋን እዚህ ጋር ጉንፋን ስለምን ተሽፋፍኝ የመጣሁት እንጂ እንደዚህ አይደለም ፕሮግራሞች እንደዚህ አይደሉም እጣዎች አሉን በዋነኝነት ጥያቄዎቻችን ፎከስ የሚያደርጉት ባልና ሚስቶች ላይ ነው ብያለሁ ምንድን ነው እሺ አሁን አንተ ማለት አዲስ አበባ ውስጥ በጣም ብዙ ባለትዳር ሰዎች አሉ ብዙዎችን ሸልመናል ፕሮግራሞችን ላሳይሽ እንዴት ነው እኛን መርጠል እዚህ ልትመጣ ይችላል ማንስ ደግሞ እናንተ መርጫ አይደለም የመጣሁት እዛኛውን ቤት ነበርኩኝ እዚህ ከጎረቤት ኖዘር ሰብለ ቤት
ታውቃት ይሆናል መቼም ጎረቤታቸው። እሺ እነሱ ጋርም ሽልማት ሸልሜ ነው የመጣው። የገንዘብ ሽልማት ነው እነሱ እንዳጋጣሚ ያገኙት። የገንዘብ ሽልማቶች አሉ። በመለሳችሁ ጥያቄ መሰረት ነው። ምንድነው ጥያቄው? ምንድነው? ከባለትዳር ጋር የተያያዘ ፕሮግራማችን በዋነኝነት የሚሰራው ባለትዳሮች ላይ ነው ብያለሁ። እንደውም እህቴ ናት አልከኝ ልበል ቅድም? አዎ እህቴ ናት ስላልከኝ ነው ማለት የምንህት በቃ ልክ እንደ ፍቅረኛ ቁጠራል ማለት ምንድነው? በቃ አንቺ ደግሞ ሚዲያ ላይ ነው ያለነው። እኮ ሚስት ነኝ እኮ ሚዲያ ላይ ነው ያለነው። ታዲያ በቃ ስለምን ምን ማለት ነው ቁጠራ? አንተ ቀጥል። እሺ በዋነኝነት ኦኬ እሺ በኋላ እንመጣበታለን። ችግር የለውም አትጨቃጨቁ። ይሄ የሚያጨቃጭቅ ነገር አይደለም። እስኪ ስለ ትዳር ባለትዳሮችን ከሆናችሁ እንግዲህ ያው መጀመሪያ ፈርቶ ይሆናል እኛን ሲያይና ለዛም ይሆናል እህቴ ናት ያለን። እስኪ ንገሩኝ ስለ ትዳር፣ ስለ ጥቅሙ፣ ስለ ጉዳቱ። ጉዳትም ካለው ጉዳት የለውም በእርግጥ ትዳር መልካም ነገር ነው። ግን እስቲ መጀመሪያ ከስማችሁ ተዋውቀን ከዛ በኋላ እንቀጥል። ካንተ ልነሳው እንዴ? እኔ ሰለሞን እባላለሁ። እስኪ ስለ ትዳር ንገረኝ። ምን ልንገርህ ስለ ትዳር? ያው መልካምነቱን ስለ መልካምነቱ ስለ ትዳር ያው እንግዲህ ጥሩ ነው። ምንም የከፋ ነገር የለውም። ያው አብሮ መሆን፣ አብሮ መኖር፣ አብሮ ተቻችሎ መኖር፣ ብዙ ነገሮችን አብሮ ማሳለፍ። ኦኬ እነዚህ ነገሮች እጅግ በጣም ደስ ይላሉ። በተለይ ደግሞ አብሮነቱ ማለት ነው። ኦኬ ምክንያቱም ነጠላ ሆኖ ከመኖር አብሮ ሆኖ መኖር እጅግ በጣም ትልቅ ዋጋ አለው። ገባ? ስለዚህ እነዚህ ነገሮች ከብዙ ነገርም ትቆጠባለህ። አላስፈላጊዎች ይኖራል። ወጣት ነህ፣ ብዙ ነገር ይገጥማል አይደለም? በዚህ የሰዓት ዘመን ደግሞ ትዳር እንደዚህ መያዙ በጣም መልካም ነገር ነው። እውነት ነው። እስኪ ወደ አንቺስ ልምጣ። እስኪ ከስምሽ ጀምረሽ። ናቱ ትባላለህ። ያው ያለው ነገር ሙሉ በሙሉ ተናግሯል ማለት ይቻላል። ትዳር እርስ በርስ ተሳስበህ ተዋደህ ምናምን ስትኖር ደስ ይላል። እኔና እሱ ተሳስበን ተዋደን ነው የምንኖረው። ኦኬ በቃ ደስ የሚል ነገር አለው። ከብቸኝነት ህይወት ሞር የበለጠ ይሄ ነገር ለመኖር ራሱ የሚያጓጓ አይነት ህይወት ነው ትዳር ውስጥ ያለው ህይወት ማለት ነው። እሱን ነው ያየሁት። በጣም አሪፍ ነው። እስኪ ማለት ምን ያክል ጊዜ ሆናችሁ በትዳር? እኛ ወደ 6 ወር ምናምን አካባቢ። ኦኬ 6 ወር ነው በትዳር። ኦኬ ቅርብ ተጋቢዎች ናችሁ ታዲያ? አዎ እንደዛ ማለት ነው። እና በዚህ 6 ወር ውስጥ ምን ሌላ የተለየ ነገር ልጅ ሌላም ነገር አለ? ማለት ያው በ6 ወር አይደርስም፣ ግን ያው ከተጋቡ ነው ሰጥሩ ምናምን ብዙ ማለት መቆየት ዳር ውስጥ ከተገባ በኋላ መቼም የሚያጓጓው እሱ ነው ብዬ ነው። ማለት ብዙ እቅዶች ይኖሩሃል። ልጅ መውለድ ብቻ ሊሆን አይችልም። እቅድ እውነት ነው። መስራት አለብህ የሆነ ነገር። ልጅ እንኳን ለማሳደግ የሆነ ነገር ሊኖር ይገባል። ካለው የሚወለደው ልጅ የተሻለ ህይወት መኖር መቻል አለበት። ስለዚህ የሆነ መሰረት ሲኖር የሆነ ነገር ስትይዝ ምናምን እሱ የምታስበው ወይ ፕላን ቢ ምናምን ብለህ የምታቅደው እቅድ ሊሆን ይችላል። እንደየሰው ነው። እኛ አሁን በዚህ ሰዓት ላይ ማሳካት የምንፈልገው ነገር ስላለ በጣም ይቅርታ፣ ያው እንደዚህ ያልኩት ምክንያት ምንድነው? ልጅ በጣም እወዳለሁ። በመጀመሪያ ደረጃ በዋነኝነት እኔ ሲመስለኝ ያገባው ቀን ሁሉ ልጅ የዛን ቀን መውለድ ብችል ለዛ ነው እንጂ አይ ልጅን የሚጠላ የለም። ደግሞ ከምትኖርበት ሁኔታ አንፃር ሲሆን ደግሞ አላ የመቆየት አይነት ነገር ሊኖር ይችላል። ኦኬ በዛ ነው እንጂ በሌላ አይደለም። ኦኬ በጣም ጥሩ። እስኪ አሁን ደግሞ ስለ ትውውቃችሁ ልጠይቃችሁ። የት ነው የተዋወቃችሁት? እንዴት ነው የተዋወቃችሁት? የልጅነት ፍቅረኛዬ ነው። አብሮ አደጌ ወንድሜ ይመስለኛል። ቅድም ራሱ እህቴ ናት ምናምን ሲል የነበረው በቃ አንዳንዴ ትዳር ውስጥ ስትኖር እንደ እህትም እንደ ታላቅ ወንድም እንደ አባት እንደ ፍቅረኛ እንደ ሚስት መታየት የሚባሉ ነገሮች አሉ። በቃ እንደዛ ስለሚያየኝ ምናምን ብዬ ነው ያሰብኩትና አብሮ አደጌ ነው፣ ወንድሜም ነው፣ ባሌም ነው፣ ሁሉ ነገሬ ነው እና በጣም ነው የምወደው። እና 6 ወራችን ያልሽበት በትዳር ብቻ ነው? በትዳር ነው። ኦኬ ከዛ በፊትም አብራችሁ ነበራችሁ ማለት ነው? አብረን ነበረን። እኔ እዚህ ሀገር አልነበርኩም፣ እንግሊዝ ነበርኩኝ። ውጭ ሀገር ማለት ነው? ውጭ ሀገር ነበርኩኝ። ከዛ ከመጣሁ በኋላ ነው የተጋባ ነው። 6 ወር 6 ወር። ኦኬ አንቺ እዚህ ሀገር ውስጥ ከገባሽ 6 ወር ነው ማለት ነው? ኦኬ ጥሩ፣ በጣም ጥሩ። ወደ ጥሩ ጥያቄ እና መልስ ነው እየሄድን ያለ ነው። አሁን
ሽልማቶችን መሸለም እችላለሁ ከእናንተ ጥሩ ነገር ስላየሁኝ ማለት ነው። ምክንያቱም ወሬ ባበዛባችሁ ወሬ ነው የሚመልሰው እና እስኪ ምናልባት አንደኛው ነገር የተጋባችሁበትን ይሄ ሰርቲፊኬት ያስፈልጋል ለሽልማቱ እሱ ልታሳዩን ትችላላችሁ? ነው ሰርቲፊኬት እኮ አስፈላጊ አይደለም ማለት እኔና እሱ እርስ በርስ እንተማመናለን እንዋደዳለን እምነትና መዋደድ ከምንም ነገር በላይ ነው። እውነት ነው። ይሄ ነገር እስካለ ድረስ መፈራረሙ ምን አመጣው? እሱን አልጠረጥረው እሱን አይጠረጥረኝ ቢያንስ አሁን በጣም ብዙ ነገር ያስፈልጋል አይደል? ሰርቲፊኬታችን በመሰራት ላይሰንስ ያስፈልጋል። ሰርቲፊኬታችን በመሰራት ላይ እስካሁን እጃችን ላይ የለም። አልገባም። ኦኬ በቃ በመሀላችን መተማመን ስላለ ኖርማል ነው። ቀስ ብለን አሰርተን ምናምን ማለት እንችላለን። ከመጣሽ ስንት ጊዜ ነበር ያልሽኝ? እኔ ወደ ሀገር እስካገባሽ 6 ወር ወደ 7 ወር ገደማ አካባቢ መጣሁ። 1 ወር ምናምን እንደቆየው ነው ያገባሁት። ኦኬ እንደዛ ነው። እሺ ከ7 ወር በፊት ለመምጣትሽ ምናልባት እጅሽ ላይ ካሉ ፓስፖርትሽ ቲኬት ቡክ ያደረግሽበት እነሱ ነገሮች ካሉ ልታሳይኝ ትችያለሽ? ማለት አንተ ለውድድር ከመጣው ልታሸልመን ጨዋታ ተጫውተን ከመጣ ይሄ ሁሉ ነገር ለምን አስፈለገ? ምን አልከኝ? ቆይ የመጣኸውም ስለትዳራችሁ ልጠይቀን ነው አይደል? ስለዚህ ፓስፖርት ወረቀት ምናምን ምንድነው የሚያስፈልገው? ምንም አስፈላጊ እኮ አይደለም። ይሄ እዛ ውስጥ መግባቱ ለምን ያስፈልጋል? እዚህ የገባችበትን ጊዜ ማወቅ ስለፈለኩ። ለምን ማወቅ ፈለግ? ምን ያደርግልሃል? አይጠቅምህም። ለምን እኔ በየትኛውም ሰዓት ልግባ ልውጣ ይሄ ላንተ የሚጠቅም ነገር አይደለም። ይሄ ፐርሰናል ጉዳይ እኮ ነው። እሺ በጣም ይቅርታ ለጥያቄ በጣም ይቅርታ። እዚህ ቤት ውስጥ ሌላ ምን ሴት ነበረች አይደል? የምን ሴት ነው? ከሷ ውጭ የምታየው ሴት አለ? ከሷ በፊት ማን አለ? የምን ሴት? ማን አለ? በእርግጥ ምናልባት ተከራዮች ምናምን ነው ያላችሁ ካሉ እዚህ ቤት ውስጥ አንተ ሌላ ትዳር አልነበረህም? አልነበረኝም። ምን እያልክ ነው? አልነበረኝም። እርግጠኛ ነህ? እርግጠኛ ነኝ። አዎ በጣም ጥሩ። ታውቃታለችን ሴት? አንተ ሰውዬ ማን ነህ? ማን ነው? ከቤት ውጣ በቃ። እሺ ና ተነስ። ስነ ስርዓት ወንድ። እሺ ውጣ በቃ። አይ ነው ስነ ስርዓት በቃ። ስነ ስርዓት በስነ ስርዓት አዋራኝ። እሺ ውጣ በቃ። ታውቃታለህ አይደል? ምንድነው? አላውቃትም። አይደለም ለምን ቁጥጥር አታወሩም? ከዚህ ሴት ጋር ባለ ትዳር ነበር? አልነበርኩም። አንተ ስለምን እንደምታወራው? ምንድነው የምታወራው አንተ? ከዚህ ሴት ጋር ባለ ትዳር ነበር? አልነበርኩም። አይደለም ተደማመጡ እንጂ የመጣው ለምንድን ነው? በቃ ውጣ። የኛን ህይወት ትዳር ለመበጥበጥ ነው የመጣው። ለምን አትወጡም? እኮ እኔ መንካት አትችልም እኮ ውሻ ውጣ በቃ። አልነካህም ውጣ። እሺ በቃ ሰምተኛል? አልሰማሁም። ሴት ታውቃታለህ ወይስ አታውቃትም? አላውቃትም። ምንድነው የምትፈልገው? ወይዘሮ ማክዳ ትባላለች። አላውቃትም። ካንተ ጋር የትዳር የምን ማክዳ ነው የምታወራው? ይኸውልህ ስነ ስርዓት ያዝ። ምንም ስነ ስርዓት አንተ ራስህ ለምን ቁጭ ብላችሁ በስነ ስርዓቱ አታወሩ? እያወራን እኮ ነው ማለት አንተ የመጣህበት ጉዳይ ካለ የመጣሁት ለዚህ ነው ብለህ ግልጽ አድርገህ ንገረኝ። አነግረዋለሁ። ማክዳኔት ነው የጣልካት? አላውቃትም። እስከ አራስ ልጇ አላውቃትም። ማናት ማክዳ? አረ ዝም በኔ ምንም ስለማላውቀው ሰው ነው እያወራ ያለው እንዴ። ማናት ማክዳ? ስለምንድን ነው እያወራክ ያለው? ምናልባት ላታውቂያትም ትችያለሽ። አንቺ አሁን ከውጭ ሀገር ከሆነ የመጣሽው ከውጭ ሀገር ከሆነ የመጣሽው ላታውቂያት ትችያለሽ። እሺ አላወኳትም እንበል። አንተ የመጣው ለሌላ ጉዳይ የምታወራው ሌላ ጉዳይ። ለምንስ ብመጣ? ምን ማለት ነው? ለምንስ ብመጣ? ቅድም አወለ ሽልማት ነበር የመጣሁት። እሺ ታዲያ አሁን ደግሞ ስለምንድምታው በመሃል ስለ ልጅቱ ማወቅ ፈለኩ። እሱ ምን አገባው ታዲያ? ለምን መወጣ? እንዴ ምን አገባው? ለምን እወጣለሁ? በቃ ውጣ። እሷ ባለቤት ናት ወይስ አይደለም? አሁን ዝም ብለህ ስለማላውቀው ነገር ነው እያወራ ያለው። ውጣ ስነ ስርዓት ያንቻችሁ እኮ ነው። በስነ ስርዓት እያወራሁ አንተ ስነ ስርዓት ያዛ። በቃ ውጣ። መንካታችን ምን እንዳትጠጋኝ እኮ ውጣ። እሺ ሰማኝ አይደል? እሺ ውጣ በቃ። እሺ አላውቃትም ብለሃል አይደል? አላውቃትም። ይሄ ጋብቻ ላይሰንስ ያንተ ነው አይደለም? አይደለም። ይኸው በደንብ አንተ አይደለም። ተፈተኝ። ምንድነው? ቁጭት ቁጭት ምን ያደርካው? ቁጭት ቁጭት ሰማይ ቁጭት 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 አልቀመጥም። አስተፍሳለሁ። አታጥፈው ካሜራ አታጥፈው። ውጣ አጥፈው። ቁጭት ረፈች ምን ያደርካው? በጥፊ እንዳላዘው ረፈች ምንድነው የምትለው? ልቀቀኝ። 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 ማን እጅ እንዳለ ረስተው ማከለ ልቀቀኝ። እኔ ነው ማታቀኝ ማለት ልቀቀኝ። 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 ልቀቀኝ።
እንዳትዋረድ ሰውዬ ልቀቀኝ እባክህ ራስ እንዳትዋረድ ልቀቀኝ አልሰማህም ልቀቀኝ ቆሻሻ ልቀቀኝ ልጅ ቤት ያለችው አላውቃትም አባት መጠየቅ በቃ ረፍ እያልኩህ ነው ውጣ ሰውዬ ረፍ እያልኩህ ውጣ ተከበርሽ እባክህ ራስ ተከበር ውጣ በቃ ውጣ ስጠኝ ካሜራ ማስተኝ ምንም አልቀመጥም ውጣ በቃ አልቀመጥም አልቀመጥም ለምን አባት በስነ ስርዓት ያዝ እኮ በቃ አልቀመጥም አስፈላጊ አይደለም በቃ አንቺ ረፊ ቁጭ እቀመጣለሁኝ እሺ ቁጭ ነው አልቀመጥም ምንም አታመጣም ለምን በቃ ቁጭ በልተው እንዴ ቁጭ ያልኩህ ምንም አያመጣም በቃ እባክሽ ዝም ብለህ ቁጭ በል አልቀመጥም ማውራት ያለብህ ሴት የት ነው ያለችው የትም አላውቃትም በስነ ስርዓት ጠይቀው ምን ሆነ ነው የት ነው ያለችው አላውቃትም ይኸውልህ አስጠፍርሃለሁ ምንም አታመጣም ምንም አታመጣም ወጠጤ ጋር ማንም አታገኝም እኔ ስለማታውቀኝ ነው አይገርምም እንዴ ምን ሆናችሁ ነው ምንም አታመጣም ወጥ መሄድ ነው የምትፈልገው ና ውጣ በቃ ከሰው ቤት መተህ ትደነፋለህ እንዴ ውጣ በቃ አልሰማህም ውጣ ይኸውልሽ ስነ ስርዓት ሴትዮ እኔ ምን አደረኩኝ ቁጭ ብለህ አንተ ራስህ ስርዓት ይኑር የሰው ገብታ ትደንፋ ውጣ በቃ ልጅ ቤት ነው ያለችው ትሰማኛለህ አላውቃትም ወጥ መሄድ ነው የምትፈልገው ውጣ በቃ ወጥ መሄድ ነው የምትፈልገው ውጣ አንተ መጀመሪያ አልሄድም ውጣ በቃ ውጣ አንተ ውጣ ምን ማለት ነው ከቤቱ የት ቅድም ወጥ ትሄዳለህ ስትላለህ የሰው ቤት መተህ አትደንፋ ውጣ በቃ ስነ ስርዓት ያዝ እንደዚህ ተናገር ስነ ስርዓት ያዝ ልቀቀኝ አንተ ልቀቀኝ አፈኩቸል ልቀቀኝ አንተ አፈኩቸል እያልኩህ ነው ኧረ አለመተዋወቅ ልቀቀኝ ስነ ስርዓት ያዝ ልቀቀኝ እሺ ልቀቀኝ የሰው ቤት መተህ አትደንፋ ልቀቀኝ አንተ ማነህ ምንድን ነህ አልቀመጥም በቃ ልቀቀኝ ሰማይ አፈኩቸል አፈኩቸል ልቀቀኝ ዞር በል ልቀቀኝ አንተ ልቀቀኝ እሺ አልቀመጥም ተጨማሪ ኃይል ጥራልኝ ልቀቀኝ ጥራልኝ ካሜራ አጥፎ ካሜራውን አንተ ምን አድርጎክ ነው ለምን እንደምትደበድቡት እንዴ ምንድን ነው ያደረገክ አንተ ማን ስለሆንክ ነው እንደዚህ የምታደርገው አይደለም ምን ሆነ ነው ረፊያች እኮ መጠየቅ ያለብህን ነገር በስነ ስርዓት ጠይቀው አትንካኝ ያሟል እንዴ ድጋሚ ላስገባቸው ምን ማለት ነው ድጋሚ ላስገባቸው ወይ ካንተ ጋር የምታገል መስሎ ነው እንዴ ላስገባቸው ማነህ እኮ አንተ ምንድን ነህ እሺ ምንድን ነው የፈለከው በቃ ላስገባቸው ወይ ያልኩህ ነው ለምን ታስገባቸዋለህ አሁን ልትገሉት ነው አስረግጠዋለሁ ደበደባችሁት አሁን አልሞት አለካ ልትገለው ቆሻሻ እሺ ዝም በያች አፍሽን አትክፈች በጥፊ እንዳላጨውልሽ ማንም የፈቀደልሽ የለም እኮ አንተ ማነህ ምንድን ነህ ማውራት ያለብን ነገር ለምን በስነ ስርዓት እያወራሁ ነው ያለሁት እኮ በቃ በስነ ስርዓት እያወራሁ ነው ያለሁት ያልኩሽ ምንድን ነው ቁጣ ምን አመጣው በስነ ስርዓቱ አናግረኝ የምታናግረው ከሆነ ተነስና ቁጭ በስነ ቁጭ ተነስ ያልኩህ ነው ተነስ አትምታኝ እሺ ተነስና ቁጭ አትምታኝ ይጣሩላት እንዴ ቁጭ ልጅ ትወት ያለችው ማናት ልጅቷ ለምን አትነግራቸውም ማናት የት ነው ያለችው እኔ ስለምን ልጅ እንደሚያወራ አላውቅም አታውቁም ነው ስለምንድን የምታወራው ያንቺ ማስመሰልስ እኔ እኮ ያለውን ነገር ነገርኩህ ወንድሜ እውነት ከእንግሊዝ ነው የመጣሽው አዎ ከእንግሊዝ ነው የመጣችው ምን ማለት አዎ ነው ከእንግሊዝ ነው የመጣችው እሺ እንግሊዝ እንደምትኖሪ ማረጋገጫ ሳይ ከስልክሽ ቶሎ ወይ ከስልክሽ ወይ የሆነ ነገር ለምንድን ማሳይ እየነገርኩሽ ነው አትመልሽልኝ አሁን ቁጭ ብለህ በስነ ስርዓት ተነሽ እና ሳይኝ እያልኩሽ ነው ተነሽ ምን ማለት ነው ቁጭ ብለህ በስነ ስርዓት ምንድን ማሳይ ስልኬ ባትሪ ዘግቷል ፓስፖርቴ ደግሞ እናቴ ቤት ነው ያለው እዚህ ምንም አይነት መረጃ የለኝም እሱ ጋር አለሽ ማለት እሱ ጋር አለሽ ወይ በሶፍት ኮፒ ወይ በሆነ ነገር ላክሽ ነገር የለም እሱ ጋር እንዴ ማለት ነው ሰማሽ አይደለም ሆን ብላችሁ ለመደብደብ ነው የመጣችሁት ማን ለመደብደብ እኛ ነው ምን ቢሆን እንደበደብሽ አንቺ እኔ ምን አቀልሃለሁ እኔ ምን አቀልሃለሁ እንደዚህ አታናግሪኝሽ ታዲያ እንዴት ነው እኔ እኮ በክብር አክብሬክ እያናገርኩ ነው ልጅቱ የት እንዳለች የምታውቂው ነገር አለ ልጅቷ ማናት ምንድናት ስለሱ በደንብ ትነግሪኛለሽ ሰማሽ እሷ ማናት ስለሱ በደንብ ትነግሪኛለሽ እሷ ማናት ልጅቷ ማናት ስለሱ በደንብ ትነግረኛለህ ማናት ልጅቷ ደረቅ ታብዳችኋል እንዴ በደንብ ነው የምታውቂው እዚህ ቤት ስለነበረችው ሴት ማናት እዚህ ቤት የነበረችው እዚህ ቤት የነበረችው ሴት ማግዳስ ማግዳ ማናት እያሳየው እኮ ነው አንቺ አትሰሚም
ያምሻል? ጤነኛ አይደለሽም? ጤነኛ ነኝ። እያሳየሁሽ እኮ ነው ላይሰንሳቸው የጋብቻ ላይሰንሳቸውን እያሳየሁሽ እኮ ነው። ሚስቱ ናት ያልኩሽ። ይሄን እንዳምን ነው የምትፈልገው? ተናገር እንጂ አንተ። ምንድነው? ምን ልናገርሽ? ምንድነው የምትፈልገው? ማክዳ የት ነው ያለችው? ከአራት ህፃና ጋር የምታውቀው ነገር አለ? እኔ ምንም የማውቀው ነገር የለም ስለምትለኝ ነገር። ምንድን ነው የፈለከው? ወደ መኝታ ቤት ይዘኝ ልትገባ ትችላለህ? ለምን? የመጣኸው እዚህ ነው አይደል? ወደ መኝታ ቤት ይዘኝ ልትገባ ትችላለህ? አልችልም። ለምን? በቃ አልችልም። በቃ መኝታ ቤት ባለትዳር ቤት ነው፣ ማንንም አይገባም። ኦኬ። የህፃኑ ልብስ እንዳላይ ማን ነው? ለምን ህፃን ነው የሚያወራው? በእናትህ እኔ ምን አውቃለሁ? እሺ፣ ምንም ህፃን የለም እዚህ ቤት ውስጥ አልነበረም? የለም። አዎ አልነበረም። ናቀጥልና አሳየኝ። ናቀጥል ተነስ። ናቀጥል ለመኝታ ቤት ውስጥ ይዘኝ ግባ። ተነስ። እነዚህ ሰዎች አላማቸው ምንድን ነው? ወይስ ትናገራለህ? ቁጭ ያልሽ እነግርሃለሁ። በቃ ምንድን ነው የምትነግራቸው? የሚናገረውን ይናገራል። አንቺ ዝም በይ። እየጠየኩ ያለሁት እሱ ነው። እያስገደድከው እኮ ነው። እያስገደድኩት አይደለም እኮ። ምን እንዲነግረው ነው የምትፈልገው? ምንድን ነው የምትነግራቸው? የት ነው ያሉት? በቃ ከሀገር ውጭ ሊታከሙ ወጥተዋል። ምን አሟቸው? በቃ ልጁን ስላመመው ወጥተዋል ከሀገር ሊታከሙ። እንደሱ አትልም እንዴ ታዲያ እስካሁን ምን ፈለኩ? ለምን ተዋሽ? አንቺ ማለት ለአንተ እኮ ማብራራት አይጠበቅብኝም። ለምን ማታብራራ? ለምንድን ማብራራ አለ? ሲጀመር እስከ 10 ምናምን ክላስ ትቆጥሩና ከኛ ሌላ ሰው የለም ብላችሁ ተደነፋላችሁ። እነማን? እናንተ ናችኋ። የህግ አካላት ምናምን እያላችሁ በየመንገዱ የምትሯሯጡት። ስነ ስርዓት ያዥ እንጂ። ምን ማለት ነው ስነ ስርዓት ያዥ? መጀመሪያ ስነ ስርዓት ይኑራችሁ እንዴ። ህግን ሳያውቁ ህግን ማስከበር አለ እንዴ? ስለ ህግ ምን ታውቁና ነው? ሽጉጥ ይዞ ስነ ስርዓት ያዥ። ብዙ ታገስናችሁ በጣም። ምንድን አንቺ የሌላ ሀገር ሲቲዝን ስለሆንሽ አትነኪም ነው? ለምን እንዴ? ሴት ልጅ እኮ ነኝ። መጠየቅ ካለብኝ በስነ ስርዓቱ በአግባቡ አውራ። እየጠየቅኩሽ እኮ ነው እኮ። በቃ እኔም እየመለስኩ። ስለማታውቂው ነገር ደግሞ አትመልሺ። ምን ማለት ነው? እዚህ ቤት ውስጥ የነበረ እሱ ነው ከሚስቱ ጋር እንጂ አንቺ አይደለሽም። በቃ አውቃለሁኛ። እሱን ከኔ በላይ እኮ ልታውቀው አትችልም። ስነ ስርዓት ያዥ። ምን አሟቸው ነው ወደ ውጭ ሀገር የሄዱት ለሕክምና? በቃ ልጁ ታመመና አብረው ወደ ውጭ ሀገር ይታከሙ። የታመመው ህፃኑ ምንድነው? በቃ እዛ ነው ቼክ የሚያደርጉት። በቃ ትንሽ ሲያመው እዚህ ስላልቻሉት ወደ ውጭ ሀገር ሄደ እኮ። ምንድነው ህመሙ የተባለ? አላውቅም እስካሁን። በቃ ሲመጡ ነው የማውቀው። እኔ ዶክተር አይደለሁም እኮ እያንዳንዱን ነገር እንትን የማውቀው። ልጅ የታመመውን ህመም አታውቅም? አላውቅም። ገና እዛ ሄደው ከዛ በኋላ ነው ህመሙ የሚነገረኝ። የት ነው የሄዱት? ውጭ ሀገር ነው የሄዱት። የት ሀገር? ባንኮክ ነው የሄዱት። ባንኮክ? አዎ። በጣም ጥሩ። ስለዚህ የህክምና ማስረጃው አለ ማለት ነው እጅ ላይ? እነሱ ጋር ነው እንጂ እኔ ጋር አይደለም ማስረጃ የሚኖረው። ሲመጡ ነው የህክምና ማስረጃ እጄ ላይ ሊኖር የሚችል። እሺ፣ እዚህ ሀገር የትኛው ጤና ጣቢያ ወይ ሆስፒታል ወይ ክሊኒክ ላይ ነው ህክምና ያደረጉት? በቃ የሆነ አንዱ የግል ሆስፒታል ነው። ከሄዱ በኋላ ከየት ነው እያልኩ ነው። የት ሆስፒታል ነው? እዛ ደውዬ መጠየቅ ይችላል። በቃ ኢትዮ ጠቢብ ነው የሄዱት። ኢትዮ ጠቢብ ነው፣ ከዛ ነው የተጻፈላቸው። ይባላል። ምን ማለት ነው? ይሄንንም ሳታውቅ ነው የምትጠይቀው እንዴ? ይባላል። ምን ያስቅሽ ማለት ነው እንዴ? እንዴት አያስቅም? አንተ እንኳን አንተ እኔ ራሱ አውቀዋለሁ። እናንተ ወንጀለኛ ያልሆነው በቃ ከዛ በሪፈርስ ቀጥታ ወደ ካሜራማን እዛ አስደውልልኝ። ወይዘሮ ማክዳ የምትባል ሴት ከልጇ ጋር የታመመች ሴት ካለች ወስዳ አስደውልልኝ። ልጇ የታመመባት እውነቱን ብትናገር ነው የሚሻለው። ምንም ሁኔታ አላማረኝ። ከዚህ በላይ ምንም የምነግር ነገር የለኝም። ሌላም የምትፈልገው ነገር አለ? ለምን አንተ አብራቸው አልሄድክም? በቃ እኔ እዚህ መሆን ስለፈለኩኝ ሆንኩኝ። እና አሸሸ ገዳሜ እያልክ ነው ታዲያ? ማለት ነው ሚስትህ ልጇ ታሞባት ከሆነ እዛ ያለችው አንተ እዚህ ከሌላ ሴት ጋር አሸሸ ገዳሜ እያልክላት ነው? ምንም እያልኩ አይደለም። እና ምን እያልክላት ነው? የሱ ያለፈው ታሪኩ ናት።
ማለት ያለፈው ታሪኩ በቃ ነበረች፣ የሆነ ጊዜ ላይ ነበረች። ገና የአንድ ወር ከ2 ሳምንት ህፃን ነው እኮ ይዛ የወጣችው አይደል? ከዚህ እኛ ምን ይመለከተናል? ያገባናል። ያ ያለፈው ታሪኩ ነው፣ በቃ አለፈ። አሁን አንተ ምንድነው የፈለከው? ቆይ የት ነው ያሉት እኮ ነገርኩህ እኮ እንዳሉ። እሺ ቤተሰቦቿ ለምን አስፈለገ? ቤተሰቦቿ ጋር ናቸውም ስትል ነበረ። ምን ቤተሰቦቿ ጋር ነው ያለችውም ስትል ነበር። መቼ ነገርኩህ አይደል? ለኔ አይደለም ያልከኝ፣ ለማን እንዳልክ ግን ታውቃለህ። ጠንቅቀህ ምንም አላውቅም። ጠንቅቀህ ለማን እንዳልክ እንደዚህ ታውቃለህ። ቤተሰቦቿ ጋር ብዬ አላውቅም። ከሀገር ውጪ ለሕክምና ሄዱ ብዬ እንጂ ጋዜጠኛ ከሆንክ አንተ በስተክክል አጣራ ነገሮች በደንብ አጣርቼ ነው። በቃ በስነ ስርዓት ካጣራ ለማንም ሰው ቤተሰቦቿ ጋር ብዬ አላውቅም። ቅድም ሚስት አይደለችም ስትል ነበር። እዚህ ጋር ሳይቻ የጋብቻ ላይ ሰንሰው ምን አስዋሻኝ አልዋሸሁም። በስነ ስርዓት ነው እየነገርኩ ያለሁት እኮ እየዋሸህ ነው ያለ እያልኩ እኔ ምንም አልዋሸሁም። እዚህ ጋር ማቀውን እያንዳንዱን ነገር ነው እየነገርኩ በቃ አልኩ። እዚህ ጋር ያለው ማስረጃ አንተ እኮ እየካድከኝ እኮ ነው። ምንም እየካድኩ አይደለም። በቃ ለምጠይቀኝ ጥያቄ ተገቢው ምላሽ ነው እየሰጠው ያለሁት። ምላሹ ደግሞ ካልተዋጣልህ በቃ መሄድ ትችላለህ። እሺ ለምን ባለትዳር አይደለሁም ከዚህ በፊት አልነበርኩም ማለት ያለፈው ህይወቱ በቃ እሱ ያለፈ ህይወቴ ነው አልኩ እኮ አይደለ? ስለዚህ አሁን እዛ ሄዷል የምትል? አዎ ሄደዋል። እንዴት ነው ከሄዱ? በቃ አንድ ወር ሆኗቸዋል ከሄዱ። አንድ ወር? አዎ በጣም ጥሩ። ካሜራ ደውላል? ሳሳተ መረጃ ነው ደውላል እዛ ያለበት ሆስፒታል? አዎ እዛ እንደዚህ አይነት ምንም በቃ መረጃውን አጥፍቶት ነው ሊሆን የሚችለው። ለምንድን ነው ያጠፉት? ምን አውቃለሁ እኔ። ያን ታዋቂ ሆስፒታል ስም ጠርተህ መረጃ አጠፉ ምናምን ልትል ነው? እንዴ ፋይል እኮ ይጠፋል። በጭራሽ። እንዴት? በምን ታውቃለህ? ሲጀመር በስነ ስርዓት ሊያስተናግዱም ላያስተናግዷችሁም ይችላሉ። ስነ ስርዓት ያይሽ ምን ማለት ነው? በዚህ ቅጽበት ስልክ ደውለህ ፋይል አገላብጠው ቼክ አድርገው የሉም ማለት ነው። አዎ ይበቃል፣ ሰዓት ይበቃል። ምክንያቱም የሚደወላቸው ከበላይ አካል ነው። እኛን ለማሳመን ከሆነ እንትን አትበሉ። ምን እንደማሳመንሽ ብዙም አትጣሩ። ምንም የተፈጠረ ነገር የለም። ሰዎቹ ለሕክምና ሄደዋል። በቃ ኦሬዲ ማመን ያለብህ ይሄንን ነው። እሺ ፓስፖርቱ አለህ እጅ ላይ? የለም ፓስፖርቱ እና የሷ አይ ኖ የሚስት ኮፒ አለ? የለኝም። እኔ እጅ ላይ ምን ይሰራል? የሷ ፓስፖርት የህክምና ማስረጃም እኮ እዛ የለም እያልኩ ነው። እስቲ ያሳየኝ እኮ እኔ ጋር የለም። በቃ ባንድ ነገር አሳመነኝና ከዚህ ቤት ልውጣ። ምንም የለኝም እጄ ላይ። እኔ ሪፈር እንዴት አይኖርም? የለኝም። እኔ ሪፈር ወረቀት እኮ ይዘው ነው የሚሄዱት። እዚህ ምን ይሰራል? ሊሆን ይችላል ግን በስልኩ ያነሳም። ለምን ምን እንዲያደርግለት? እሷ ነው በጣም ነገሩ ሲፈልጋት እኮ ነው ከልቧ። ለምንድን ነው ይፈልጋት? የእውነት እንዳለው ሂዳ እንኳን ቢሆን ሲፈልጋት እኮ ነው። እዚህ ከሌላ ሴት ጋር እኮ አሸሸው ገዳሜ እኮ እያለ እኮ ነው። በቃ አይመለከታችሁም እኮ ይሄ የግል ላይፉ ነው። በግድ ፈልጋት አግባት ውደዳት አለ እንዴ? ለምን ልብስ አልያዘችም ቤት ውስጥ? ማን ያለያዘችው? እሷ ይዛ ነው ሄደችው። የህፃናቶችን ልብስ ለምን የህፃኑን ልብስ ለምን ያለያዘችው? ይዛለች። በቃ ልብስ ይዛለች። ሙሉን ይዛ እንዴት እንትን ትላለች? አሁን ይኸውልህ ስሙን የመጨረሻ አንድ ነገር ነው የምነግራችሁ። ይሄ የምትነግረኝ ነገር ሁሉ እውነትና ውሸት መሆኑን አንደኛው እንድትነግረኝ እፈልጋለሁ። በቃ እኔ ለምጠይቀኝ ጥያቄ በሙሉ መልስ ሰጥቻለሁ። ከዚህ በላይ ምንም ነገር ብትለኝ ምንም የማውቀው ነገር የለም። ይኸውልህ ለጓደኛዋ አንዴ ቤተሰቦቿ ጋር ናት ትላታለህ። ለምን አመናጭቃ ያባረርካት ጓደኛዋ? በቃ አስጨቃጭቀኝ ነው። 10 ትመጣለች እንትን የትና በቃ ነገርኳታ እንዴ 10 ለሷ 10 መደጋገም የለብኝም ያለችበትን ቦታ። ለምንድን ነው እነዛን ሁሉ ዛቻዎች የጻፍክላት? ምንም ዛቻ አልጻፍኩም እኔ። በቃ ከዚህ በኋላ እዚህ ቤት እንዳትመጪኝ ያልኳት። በቃ እኮ በቴክስት ለምን እንደዛ ትላታለህ? በቃ 10 እየመጣች እንደሱ ብቻ አይደለም ያልካት። ይኸው እገልሻለሁ ሁሉ ነው። በቃ አስጨቃጭቀኝ ነው እንደዚህ ያልኳት። ምን አስጨቃጨቃት ታዲያ? ለምን እንደምትገላት? ለምን ትጨቀጭቀኛለች ታዲያ? 10 እየመጣች ያለችበት ቦታ እያወቀች ሰውን እገልሃለሁ እገልሻለሁ ብሎ መዛት እኮ ያስገድላል። ገዳይ እጅ እንኳን ባትወድቅ በህግ ግን ያስከስሳል። በቃ እስካሁን በህይወት አለች አልሞተችማ። የት ነው ያሉት? እኔ እሷ አይደለም ታርጌት እዚህ የመጣሁበት ታርጌት የት ነው ያሉት ነው። ሰውዬ አትሰማም እንዴ? ነገርኩህ እኮ እንዴ ነገርኩህ ካለ ገንዘብ ፈልገው ይሁን እንዴ? ኧረ እኔ ምን አቀላቸው? እንደዛም ከሆነ የምትፈልጉትን ነገሩንና ይታችሁ ሂዱ። በቃ
ገንዘብ ፈለገ ከሆነ ገንዘብ ውስጥና በቃ ውልቅ በሉ። ምንድን ነው ማመላችሁ? እንደዛ ነው። የሆነ ማይሆን ነገር ይዛችሁ ትመጣላችሁ። ተቀባጥ በጣም ጥሩ። አሁን ያመጣችሁት ሀሳብ በጣም ገዢ ሀሳብ ነው። ገንዘብ ልትሰጠኝ ትፈልጋለህ? በቃ እሱን ቤት መውጣት ትፈልጋለህ? ሲጀመር እሺ፣ ገንዘቡን መቀበል ብቻ ሳይሆን ሚስጥሩንም ትነግረኛለህ። ምክንያቱም ገንዘቡን ስቀበል ሚስጥሩን አውቄ ነው የምቀበል። ዝም ብዬ ታዲያ አልቀበልም። እንደዛ ካልሆነ ግን የቅድሞቹ የህግ አካሎች ይኸውልህ እያንዳንዱ ነገር ያውቃሉ። የተወሰነ ጉርሻ ስጠንና ይዣቸው ልሂድ እዚህ አካባቢ። ካልሆነ አንቀው ነው የሚወስዱ። ሰምተኛል? ስለዚህ እውነቱን ንገረኝ። ገላትም ከሆነ ገድያታለሁ። ኖርማል ነገር እኮ ነው። ካስቸገረች ትሸኛታለህ እንጂ ማለት ይሄን ደብቀህ እንደምታቆየኛ በምን እርግጠኛ ነው ማለት? አይ ሚስጥሩን የኛ ሚስጥር እንደ ራስ ሚስጥር እሱ ምንም ጥርጥር የለም። ካሜራ ማጠፋለሁ፣ ምንም ነገር አይኖርም። በቃ እውነቱ ካሜራ አስጠፋለንና እናውራ። በጣም ጥሩ። ካሜራ አጥፋላችሁ። አጥፋ። እሺ ቀጥይ ካንቺ። በቃ ልጅቷ ሞታለች። ምን ነው የሞተችው? አሟት ነው? አሟታ በወሊድ ጊዜ ተጎድታ ነበር። ሞተች። ልጁስ? ህፃኑስ? ልጁም ያለ እናቱ መኖር ስለማይችል እሱ ሞተ። እንደዛ ነው? ሌላ የተለየ ነገር አለ? እንደዛ ነው ወይ? ተናገር እንጂ። አይ እንደዛ እንኳን አይደለም። ለምን እንደምትዋሽው? እውነቱን ንገሩኝ። እዚህ ጋር ይኸውልሽ እውነቱን ብትነግሩኝ ነው የሚሻለው። ካልሆነ አንተ የፈለግከው የት እንዳለች አይደለም? ሞታለች፣ አለቀ። መሞቷን አይደለም ማረጋገጥ የፈለግከው? ሞታለች። አሟሟቷ ደግሞ ምን ያደርግልሃል? ሚስጥራችን እንደ ሚስጥር የምትጠበቅ ከሆነ መሞቷን ካወቅ በቂ ነው። ልጅቷ ሞታለች፣ አለቀ። እና አሟት ከሆነ በወልድ ጊዜ የሞተችው ለምንድን ነው ቀብር ያልሄደችው? የት ነው ያለችው? ክፍለ ሀገር ነው ከተቀበረችው። የት? ቤተሰቦቿ በጭራሽ ቤተሰቦቿ ጋር ደውዬ ነው የመጣሁት። ገና ወደዚህ ቤት ስመጣ ደውዬ ነው የመጣሁት። አሁንም ልደውል እችላለሁ ከፊትሽ ለፊት። መዋሸት አይደለም የሚጠቅምሽ እዚህ ጋር ነፃ የሚያወጣሽ እውነቱን መናገሩ ነው እኮ። እንናገራለን በቃ። ሰምተሽኛል አይደል? እሺ ንገረኝ። በቃ እሷ እንግሊዝ እያለች ከእሷ ጋር መናወራ ነበረ። ስለዚህ በቃ እኔ ደግሞ እሷን በጣም ስለምወዳት ከኔ ጋር መኖር የምትፈልግ ከሆነ በቃ አስወግዳቸው አለች። ማለት አስወግዳቸው ፍታት ነው ወይ? ፍታት ወይ ደግሞ በቃ በህይወት እንዳይኖሩ አድርጋቸው ነው ያለች። ስለዚህ በቃ እኔ ደግሞ ከሷ ጋር መኖር ስለምፈልግ በቃ በተራሳፍኝ ገደልኳት። ለምን አልፈታት? እሷ በፈታተም ተመልሳ ነው የምትመጣው። ከዚህ በፊት አብሬያት ኖሬ ስለማቅ ማለት ነው። ምን ሀብትና ንብረት ላይ ነው የምትመጣው? አንተም ብላ ነው የምትመጣው? እሱን እኔ አላውቅም። እኔም ብላዩን ንብረቴም ብላዩን አላውቅም የምትመጣው። እሷ ከእንግሊዝ ልትመጣ ስለነበረ እንደዚህ አደረክ? አዎ። ለምንድን ነው አንቺ እንደዚህ ያልሽው? ወይ ፍታት ወይ ግደላት ያልሽው? ከሱ ጋር መኖር ስለምፈልግ ነው። እና ከሱ ጋር መኖር ብትፈልጊ ግደላት ነው የሚባለው? በቃ ከህይወታችን እንድትወጣ ፈለግኩኝ። አንተ በሚመች መንገድ አስወጣታለሁ። አስወጣት፣ አለቀ። ከሷ የተወለደው ልጅስ? ሞተ። ልጅ ያለ ታዲያ እሱን ዳይፐር እየቀየረለት ካካውን እያጠበ ምናምን ማን ይንከባከበው? ቀልድ ነው እንዴ? የማን ልጅ ማን ያሳድገዋል? ስለዚህ ገላችኋት ነው እስከልጁ? ሞታለች ነው። ምን እንደምትፈልግ ምን ያህል ገንዘብ እንደምትፈልግ ንገረንና መሄድ ትችላለህ። ችግር የለውም። ገንዘቡን ትሰጡኛላችሁ። ስለዚህ አሁን ምን ፈልግሽ? ከዚህ በላይ ምን? ለምንድን ነው እንደዚህ ያደረከው? ነገረች እኮ በቃ ከሷ በቃ ምንም ምክንያት የለኝም። በቃ ከሷ ጋር መኖር ስለምፈልግ ነው። ኦኬ ልትወስጂው ማለት ነው? አንቺ ጋር ልትወስጂው ወደ እንግሊዝ? እሱ ነው።
እሺ ለምትፈልገው ነገር አለ? ለምንድን ነው የገደልካት ነው ጥያቄ? እንዴ ነገረኩ እኮ ስንቴ ነው የምጠይቀው? ስለሚወደኝ። ካልወደድካት ማተዋት ለምን አልፈታሃትም? እኮ እየደጋገምኩ ነው እየነገርኩ ያለው። 10 ጊዜም ላስደግም እችላለሁ። በቃ ስለዚህ እኔ ተቃጥሎ የሰበሰበውን ጉርሱን ተካፍላት ይሄድ፣ ገንዘቡን ተካፍላት ይሄድ ሲፈታት እንዴት ነው የምታስበው? ስንት ዓመት እንደሆነ እኮ ተቃጥሎ የሰበሰበውን ገንዘቡን ነው ተካፍላ የምትሄደው። እና ያሷ ብትካፈሉ ምን ችግር አለ? ለምን ትካፈለዋለች? ማን ስለሆነች? ከዛ ሁሉ እኮ የሚቀለውን መንገድ ነው የተጠቀመው። ስለዚህ ግደላት ብለሽ ወይ ደግሞ አጥፋቸው ከህይወት ብለሽ ዛቻና በቃ ላይክ አንቺ ነሽ ትዕዛዝ የሰጠሽው? ኖርማል ነገር በቃ። እንዴት ነው ኖርማል ይሆናልሽ? አንቺ በቃ ከህይወታችን መውጣት ነበረበት፣ ወጣች። ይሄ እኮ አንተ የሚያሳስብ ነገር አይደል? ቤተሰቦቿ ራሱ እኮ ረስተዋታል። ማን ሆነ ነው እንዴ? ቤተሰቦቿ ሲደውሉ ምን እያልካት ነው? ምን በቃ አላልኩም፣ በቃ አለቀ። ቤተሰቦቿ ሲደውሉልህ ምን እያልካቸው ነው? በቃ ሀገር ውጪ ናቸው እያልኩ ነው። ምን አሞት እያልካቸው ነው? በቃ እሱማ ሲመጡ ነው የማውቀው በሽታው። የት ነው የሚመጡት? የገደልካት ሴት የት ትምጣ? እንኳንም ታመም የሚመጣው ወደዚህ ቤት ማለት ለራሴ ነው። ሰማሽ? እንደዚህ ሰው ማስገደል ቀላል ነው እናንተ ጋር? አንዳንዴ ግዴታ ሲሆንብህ ታደርገዋለህ። ልትገለን አልነበር እንዴ አንተ? ለምን እንደምገልሽ ነው? እኔ ምን አውቃለሁ? ልገልሽ አልመጣሁም። ልትገለን እኮ ሆን ብለህ መጣሁ። ስለዚህ ሚስትና ልጅን የገደልክ አንበሳ ነህ ማለት ነው። እንደዛ ነኝ አላልኩም። እያልክ ነው እንጂ አላልኩም። በቃ እንዴ ምንድነው ይሄን እንትን ማለት? ገንዘብ ነው የምፈልገው ስጡኝ፣ ሚስጥራችሁ ንገሩን አይደል ያልከው? ነገርን አለቀ። የምትፈልገውን ያልጠየቀን እንሰጣለን። ይዘውጣ እና ለኔ የምፈልገውን ያክል ከመስጠት ለሷ ለምን የምትፈልገውን ያክል ሰጣችኋት? ለምን አልተፋቱ? አልፈልግም። ለምን? በቃ ማን ስለሌለ ለምን ለኔ ትሰጪኛለሽ? ላይ አሁን ህይወታችን እንድታበላሸው ስለማንፈልግ። ኦኬ አሁን ያላችሁበት እና በቃ እንድትበጠብጠው አንፈልግም። ስለዚህ የምትፈልገውን ያህል ገንዘብ እንስጥህና ይዛችሁ ሂድ። አለቀ። ሰው እንደዚህ አስገድሎ ወይም ሰው ገሎ በጤና መኖር ይቻላል? አለ እያስጨነቀን ነው። በቃ ምንድነው? ለምን እንደማስጨነቅ እኮ በቃ ጨረስክ አይደል? ጉዳይህ ጨረስክ አይደል? በቃ አውጡ። በቃ ከጨረሳችሁ ብር ትጠናለህ እኮ። ትፈልጋለህ ወይስ አትፈልግም? በቃ እኔ ነው ምንም ብር አልፈልግም። ካንተ ቆሻሻ እኔ ገንዘብ አልፈልግም። በቃ ስለዚህ እሺ እኮ ለወዳችሁ እንደምትኖሩ አናውቅም። የት አባሽ የምታውቂ? አናውቃችኋለን እኮ ሁላችሁም አንድ አይነቶች ናቸው። እነማን ነው? የህግ አካላት ተብዮች። ይኸውልሽ ስለማታውቂው ነገር ቅድምም አወርተሻል፣ አሁንም እያወራሽ ነው። ሰማሽኝ? እንደዚህ እንድትናገረኝ አልፈልግም። እንድትነካኝ አልፈልግም። ሰማኝ? ተነሳው ነው ወጣ። የት ነው የሚወጣው? ተነሽ ውጭ። አንቺ ምን ማለት ነው? ተነሽና ውጭ እያልኩሽ። የት ነው የሚወጣው? ተነሽ፣ ተነስ፣ ወጣ። የት ነው የሚወጣው? ትሰማኛለህ? ይኸውልህ ዛሬ አንተ አስወጥተህ ለግል ታይዘን ትችላለህ። ነገ ከነገ ወዲያ ግን ከፍለን እንደምንወጣ ግን አረጋግጬ እነግርሃለሁ። ኦኬ። ከዛ በኋላ ደግሞ ለሚደርስ ስለዚህ የሚሰጥ ምን አባሽ ይደርስብኛል? ምን አባሽ ይደርስብኛል? እሱ ምንም አይደርስበትም። ነገር ግን እየነገርኩ ነው። በቃ ዛሬ እንደዚህ ለህግ ካልሰጠን ትችላለህ። አንቺ ሰው እኮ ነው ያስገደልሽ። ዝም በይ አንቺ። በቃ ጣጤ መሰለሽ እኮ ዛሬ እኮ ጣጤ መሰለሽ ወይ? ዛሬ ይዘህን ትሄዳለህ፣ ነገ ደግሞ እንፈታ። በረሮ መሰለሽ የገደልሽው? ታዲያ አንተ እኮ ሁለት የሰው ልጅ እኮ ነው። እንኳን ሞተሽ ታዲያ እንኳን ሞተሽ በሰው ህይወት ጥልቅ ብላ የምትሰራልሽ ሲጀምር። ቆይ ያልገባኝ ለመሆኑ ሰማኝ። ይህ የጣልኩ አስከሬኑስ ይጣላችሁት? ለሰውን አስከፈለን የጣሉት እንጣሉት አናውቅም። ስለ አስከሬኑ የምንጨነቅ ብለን ከሞታች አይበቃ። ስለዚህ የማይታወቅ ቦታ አስቀብራችኋታል። አዎ አናውቅም የት እንዳለ። እሱንም ትናገራለህ፣ በደንብ ትናገራለህ። ቁሻውን የምትፈልገውን አድርግና በቃ ከቤታችን ምን አባም አልፈልግም። ተነስ እናውጣ ነው የምልህ ያልኩህ ያለው። ተነስ እናውጣ እኮ ነገርኩህ። ተነስ እናውጣ። ከዚህ በኋላ ግን እንወጣለን። በደንብ ሂደህ ሞር ማለት ነው በደንብ ታብራራለህ። እኔ አቅም ስለሌለኝና ስላመመኝ ነው በደንብ ያልጠየቅኩህ። ሰማኝ? ዝም በይ ቀጥይ። ዝም በይ ውጪ። ይቀጥል ይቀጥል ና
እንግዲህ ውድ ተመልካቾቻችን እንዳያችሁት ነው። በጣም አረመኔና ጨካኝ ባለጌ የሆኑ ሰዎች ናቸው። እንግዲህ የት እንዳስቀበሯቸውም ገና ተከታትለን የምናይ ነው የሚሆነው። በዋነኝነት ግን እዚህ ለኤግዚቢት የህግ አካሎችም መርማሪዎችም ሌሎችም የኤግዚቢት ሰዎች እየመጡ ስለሆነ እዛው ቁጭ ብለን እየጠበቅን ነው ማለት ነው። እነሱ ግን ሄደዋል ወደ ህግ ማለት ነው። በዋነኝነት አስቡት እንግዲህ ውጭ ሀገር ለመሄድ ተብሎ ነው ይሄ የሚደረገው። ሚስትና ልጅ የተወለደ አስቡት እስቲ አሁን እንደዚህ ይደረጋል? እንዴት ይደረጋል እንደዚህ? ለዛው ወይ ደግሞ አንድ ሰው ውጭ ሀገር እየኖረ ሚስትህንና ልጅህን ግደልና ወስደሃለሁ የሚባልበት ጊዜ እንደዚህ አይነት ጊዜ ላይ ደርሰናል። መፋታት መፍትሄ እኮ ነው። ተፋትታ ሀብትና ንብረቴን ትካፈለኛለች። እንግዲህ የልጁ እናት እኮ ናት። ብትካፈልስ ምን ችግር? ብቻ አስጸያፊ ነገር ነው። ብቻ እንደዚህ አይነት ሀሳብ ያላችሁ ሰዎች እንደዚህ አይነት ሀሳባችሁን ከጭንቅላታችሁ ላይ አውጡ። ሁልጊዜም ነው የምንናገረው። በቃ ሰውን አትበድሉ፣ ሰውን አታስከፉ፣ ሰውን መጥፎ ነገር አታደርጉት። አብረን መኖርን ከቻለን ተቻችለን እንኖራለን በትዳር ካልተቻለ ደግሞ መለያየት ይቻላል። ፍቅር ከቀነሰ መለያየት ይቻላል። ሰውን መግደል፣ ሰውን አካሉን ማጉደል ግን ተገቢ ነገር አይደለም። ሁልጊዜ ነው የምንናገረው። እባካችሁን ብቻ ምን እንደምላችሁ አላቅም። የሚገባቸውን ቅጣት ያገኛሉ። የሁለት ሰው ነፍስ አጥፍቶ ዝም ብሎ በጤና መኖር የለም። እዛም ሄደን እንግዲህ ዋናውን ቦታ የምናይ ይሆናል። የያዝነውን ማስረጃን በሙላ ለህግ አካል አሳልፈን የምንሰጥ ይሆናል። እንደምታዩት አሞኛል፣ ግን በህመም ሆኜ ስራዬን እየሰራሁት ነው ያለሁት። ብቻ ምን እንደምላችሁ አላቅም። ይህንን ቪዲዮ ላይክ፣ ኮሜንት፣ ሸር እያደረጋችሁ ለብዙ ሰው አዳርሱ። ምክንያቱም እንደዚህ ተሰርቶ ብዙ ሰው አይን ውስጥ መግባት አለበት። ብዙ ሰው መጠንቀቅ አለበት። እባካችሁን እንደዚህ አይነት ድርጊት የምትፈጽሙ ሰዎች ግን ተው እባካችሁን ለማለት እወዳለሁ። ተመልካቾቼ ሳብስክራይብ አድርጉ። ቤተሰብ ያልሆናችሁ ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላም ሁኑ።